ሰላም ለእናንተ ይሁን ውድ የሀገሬ ልጆች እንደምን አላችሁልኝ? ዛሬ እንግዲህ ቀለል ባለ ብሪያኒ አሰራር ተከስቻለሁ። እንደምታዩት ዶሮ መጀመሪያ በከል በሎሚ ታጥቦ ተዘብዝፎ ምናምን ያበቃለት ዶሮ እንደምታዩት ቀርቧል። እሱን ደግሞ በቅመማ ቅመም በማዘጋጀት እንደዚህ ለተወሰነ ደቂቃ እናስቀምጠውና በኋላ እንጠብሰዋለን ማለት ነው። እዚህ ጋር የሚያስፈልጉኝ ግብአቶች ለብሪያኒ እንደምታዩት በአግዱኒስ ናና ሁሉም ነገር ተዘጋጅቷል። ቅመማ ቅመሞች፣ ሽንኩርትም ተከትፎ ደግሞ እዚህ ጋር እንደምታዩት ናና እንደውም ቅመማ ቅመሞች ካርቶን ውስጥ ያለው ደግሞ የብሪያኒ ቅመም ሽንኩርትም እዚህ ጋር ሎሚና ፍልፍል ሮሚ ደግሞ ለበኋላ ለዲኮር ነጭ ሽንኩርት ቱም እንዲሁም ደግሞ ቅድም ቀመመን ያዘጋጀነውን ዶሮአችን ትንሽ መጥበሻው ጋር ለካላዋ ዘይት በመጨመር እንደዚህ ለመጥባስ ዝግጁ ነን ማለት ነው። አሁን እንደዚህ ገልበጥ ገልበጥ እያደረግን ቀላ እስኪል ድረስ እንጠብቋለን ማለት ነው። ምክንያቱም እንደዚህ መጥበሳችን ጥሩ ነው ለብሪያኒ አሰራር ማለት ነው። እና ደግሞ የምንጠብስበትን ዘይት አንደፋውም። እሺ ጥልል አርግተን መልሰን ሽንኩርት በረጅሙ የከተፍነው ሽንኩርት እንጠብስበታለን። ሽንኩርቱ እንደዚህ እንደምታዩት ከተጠበሰ በኋላ የሚያምር ከለር ሲሆን እናወጣዋለን ማለት ነው። እንደዚህ ካወጣነው በኋላ ሽንኩርቱን ዘይቱ በጣም ስለሚበዛ ቀንሼው ማለት ነው የተወሰነውን። ከዛ መልሼ ነጭ ሽንኩርትና ዝንጅብል በመጨመር ደግሞ ዳግም ትንሽዬ አንዳንድ ጣል ጣል ነጭ ሽንኩርቶች ያሉ ቀይ ሽንኩርቶችን አውቄ ነው አንድ ላይ ጣም እንዲሰጥልኝ ነው፣ የተረሳ አይደለም። ቅመማ ቅመም እዚህ ጋር እኔ የተጠቀምኩት ቅመማ ቅመም ፍልፍል አስዋድ እና ደግሞ በኋራት መሸከል በኋራት ብሪያኒ የሚሉት አለ። እሱን የተጠቀምኩት ብዙዎቻችሁ ታውቁታላችሁ። ናና በአግዱኒስ ኩዝበራም ተጨምሯል በቅደም ተከተል። ሮብ ደግሞ ወሳኝ እርጎ የምንለው ነገር ለብሪያኒ ወሳኝ ስለሆነ እሱንም በሚያስፈልገኝ መልኩ በማንኪያ ያዘጋጀሁት መትቼ ነበር። እሱንም እንደዚህ እንደምታዩት ጨምሬ ለተወሰነ ደቂቃ ከርነዋለሁ ማለት ነው። ከዛ ተወሰነ ደቂቃ ከተንተከተከልኝ በኋላ ከፍቼ ቅድም የጠበስነውን ዶሮ ደግሞ እንደዚህ እንጨምርበትና ዶሮ ከቅመማ ቅመሙ ጋር እንዲዋሃድልን ገልበጥ ገልበጥ እናደርገዋለን ማለት ነው። ከዛ እንደዚህ ገልበጥ ገልበጥ ካደረግነው በኋላ ከደና አርግተን እሱ እስኪደርስልን ደግሞ የጣርነውን የሩዝ ውሃችንን ቼክ እናደርገዋለን ማለት ነው። ሰላም አለይኩም ሀቢባቲ ሻክባርኩን ጠሪቀ ጅደ ጅደን ሰህለ ብንሰዊ ብሪያኒ ማባአት ትትፈረጁ ዴፉ ሙሳዓት ኩኑ ዘጂዲ ተሉ ትትሹፍ ትትፈረጅ ኢንሻአላ መረታኒ በሰዊ ልኩም بالعربي بالسبيك ኢትዮጵያ ላንጉዌጅ ማፊ مشكلة መረታኒ በሰዊ ልኩም بالعربي በስ ተፈደሉ ትፈረጁ አለኝ። ሰው ሰብስክራይብ ሩዛችን እንደዚህ እናበስላለን። ሩዛችን እንደዚህ ስናበስለው በጣም እሳት ላይ መቆየት የለበትም። ያው ብዙዎቻችሁ ታውቁታላችሁ። የተወሰነ ደቂቃ ካበሰልነው በኋላ እንደዚህ ያጣፍፈን እናወጣዋለን ማለት ነው። ድጋሚ ከዶሮ ጋር ስለሚጣድ ማለት ነው። እንግዲህ ውዶቼ እኔ ለመጀመሪያ ጊዜ ነው ወደ እናንተ የተከሰትኩት። አበረታቱኝ። እናንተ ኮመንት በጣም ያስፈልገኛል እና ማለት ነው። ዶሮ በጣም ሩዝ ስላለው ማለት ዶሮ በጣም ዘይት ስላለው እኔ ከስር ዘይት አልጨመርኩም። ከድስቱ ስር ሩዝ ብቻ ባዶ ነው የጨመርኩት። ሩዝ ካረኩ በኋላ በምታዩት መልኩ ዶሮአችንን እናረጋለን። ቅድም ያዘጋጀን ምንም አናስቀርም። ድስት ውስጥ እንዳለ ነው የምናደርገው። አንድ ዶሮ ሙሉ ነው የተጠቀምኩት እኔ። እናንተ 2 ወይ 3 ዶሮ የምትጠቀሙ ከሆነ ደግሞ ከላይ ከታች ሩዝ ከዛ ዶሮ ከዛ እያደረጋችሁ በ3 በ4 ደረጃ እንደዚህ መደራረብ ትችላላችሁ ማለት ነው። ለየፍላጎታችሁ ነው። ከዛ እንደዚህ ካረኩ በኋላ ከል ማድረግ ትችላላችሁ። ለምሳሌ ሰፈራን ማድረግ ይቀጣ ሰፈራ አለ ማለት ነው። ሰፈራን ማድረግ ትችላላችሁ እናንተ። እኔ ቤት ውስጥ ያለውን ከዳም የተጠቀምኩት ታዲያ ከ30 ከ40 ደቂቃ በኋላ ነው የከፈትኩት። እሺ ቅንስ አርጋችሁ በጣም እንዲጣፍጥላችሁ እሳቱን ክድን አርጋችሁ ካስቀመጣችሁ በኋላ እንደዚህ የምትከፍቱት ማለት ነው። ከዛ እንግዲህ ለምሳ የሚቀርብበት እንዲሁም እንዳይቀዘቅዝ የሚያደርግ ሳህን ውስጥ ጨምርና እንደዚህ አቆየዋለሁ። ቅድም ያዘጋጀሁት ሎሚና ፍልፍል ሮሚ ለዲኮር እሱ ደግሞ ከላይ ጨምሬ በአግዱኒስም ጨምሬ የተጠበሰው ሽንኩርትም ከላይ ነስንሰን በዚህ መልኩ እንከርነዋለን ማለት ነው። ከዛ ደግሞ እኔ በጣም ስላላስቻለኝ ስለሸተተኝ ትንሽዬ ልብላ ብዬሽ ሳወርስኮ ስላላስቻለኝ ለራሴ ደግሞ ቀምሻለሁ። በጣም ነው የሚጣፍጠው። እናንተ ሞክሩት ውዶቼ፣ አበረታቱኝ።